بسم الله الرحمن الرحيم كلهم تدستوال بقادم بسره نبي محمد سيد المختار مسجد اسك سراك عنده انصاري ولما رفعك الله اكبر كتكبر سو من بني نجاري تعلقوا صحابة ناچو في توراري وداجاچو أبا أيوب الأنصاري بسو بيتعرفوا مصطفى المختار إزيا سالفوا لسبعة شهور የመስጂዱን ቦታ ሰይድ አቡበክር ከፈሏቸው 20 የወርቅ ዲናር ሲዲቁል አክበር የኢማም ባለሀብት አላ ሙሐመድ ሸፊዑል ኡመት መካ ለሙሽሪኮች ብቻ ተለቀቀ በጣዖት አምልኮ ቀልባቸው የደረቀ ብርሃን ለጨለማ ቦታውን ለቀቀ የስርብ አንሳሩ በኢማን ደመቀ የሙእሚኖች ደስታ ሀገሩን ቋረቀ አላህን ለመገዛት ቀድሞ የተጨነቀ ሙራዱ ሞላለት በሩቅ ናፈቀ ጅብሪል ቁርአን ይዞ እየተፈራረቀ በአላህ መልእክተኛ ብርሃን ፈነጠቀ አገሩ በዒባዳ እያሸበረቀ ምንኛ የታደለ እዚያ የዘለቀ ኢማንና ክህደት ተለየ ታወቀ አዋጅ ተለቀቀ የሰላም ብስራት አላ ሙሐመድ ሸፊዑል ኡመት ሙእሚኖች ለዳዋ ሰላምን አገኙ ለዓመታት ጊዜ በሩቅ የተመኙ ቃል ኪዳናቸውንም ጠብቆ ተገኙ ታተድል እስላም ስለተገናኙ በወንድማማችነት ነቢዩ አጉዳኙ ምንዳው ከአላህ ነበር ጀነት ነው የሚያገኙ በቁርአኑ ትእዛዝ ምክር እያገኙ ከአላህ መልእክተኛ ባህሩን እየዋኙ ማህበራዊ ኑሮ ስልጠና ማገኙ ሸይጣን الانس والجن ለሰው እንደማይተኙ ነፍስያ ከሸይጣን ጋር ከተገናኙ መከላከሉበት መድኃኒት አገኙ ወላ ታሰዱ አትመቀኛኙ የነብዩን ትእዛዝ ጠብቆ ተገኙ ለዱንያ ለአኺራ የሚሆን እውቀት አላ ሙሐመድ ሸፊዑል ኡመት ኢማናቸውን ይዞ እንዲያዛልቁ በዒባዳ ሀያታቸውን እንዲያደምቁ የነብዩን ትእዛዝ ከልብ እንዲያጠብቁ ሐሜትና ኩርፊያን እንዲጠነቀቁ ወንድምን ከወንድም የሚያራርቁ ከአላህ መልእክተኛ መፍትሄውን አወቁ ከእኩይ ተግባራት ሁሉም እንዲርቁ አምራቸውን ጠበቁ ሙእሚን ሙእሚናት አላ ሙሐመድ ሸፊዑል ኡመት عليهم السلام سيد جبريل يا الله انت ازازك لا يامتالو نبيهم ለኡመታቸው ያደርሳሉ ሰሃቦችም ወዲያው ይተገብራሉ ሙእሚኖች ሁሉ እንደ ሴት ሳይሉ የነብዩን ትእዛዝ ይጠባበቃሉ የረጅም ጉዞአቸውን ለማሳካት ሲሉ የወንድማማችነት መሰረቱን ጣሉ አንሳር ከሙሃጅር ሙአፋት እያሉ የአላህ እንግዶች ለአንሳር አካፈሉ የስልጣኔ ጅምር አንድ ሁለት እያሉ ተግባር ላይ ሲያውሉ አቤት ሲያስደስት አላ ሙሐመድ ሸፊዑል ኡመት የነብዩ ኮሌጅ ስራውን ጀመረ ከወትሮ የበለጠ እየተጠናከረ የራህማኑን ትእዛዝ እየተገበረ በሰው ልጅ ታሪክ ውስጥ ታይቶ ያልነበረ የሰው እኩልነት በአዋጅ ተነገረ እንደ ከብት ተይዘው ሲሸጥ የነበረ ዋህይ ወረደና መብቱን አስከበረ በዘር በቀለም መናናቅ የነበረ በራህማኑ ረሕመት ቦታ ከሰረ የመዲናው ትዕይንት ታምር የነበረ ጥቁሩ ከነጩ እየተጣመረ ሀብታሙ ከድሃው እየተሳሰረ በሀብት መኩራራት በኢማን ተቀየረ ሙእሚን በመካ ላይ ተጨንቆ ነበረ በመዲና ጋር እጅግ ተከበረ ዲኑን ተገበረ በግልም በህብረት على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة يا حقيقة وخوات مسرته نبهار ወንድማማችነት ስራው ስተገበር ከናት ከአባት ልጅ በልጥ እንደነበር ቡኻሪ በሰሂህ ግልጽ አድርጎ ነበር የአላህ ፓርቲዎች በቁርአን ጥላ ስር ተግባራቸውን ስናይ አጃይብ ለክበር እድሉ ገጥሟቸው ሰሩት በቁም ነገር ነጥየላውቃቸው ከውህዋ መንደር
በሁለት ሰሃቦች መሃል የሆነውን ነገር የመዲናው አንሳር ሳዕድ ብኑ ዓምር አብዱራህማን ብኑ አውፍ ከሙሃጅር ወንድሞች ያድበቶኝ በጣም የሚያምር አንሳሩ ይዞት ገብቶ መኖር ሲጀምር ከእርሻው ከተምር ነበረው ብዙ ሀብቴ ያለ ሐቢቢካ ሸፊዑል ኡመቲ صور من حياة الصحابة لا ያየውና ያልሰማው ማሰማ ገድለኛልና የሁለቱ ታሪክ ጉድ ያሰኛልና የኢማን ትሩፋት ትርጉም አገኘና ዛር ንብረቶቹን እኩል አካፈለና መች በሀብት ብቻ ይቀጥላል ገና ማይታሰብ ነገር ያካፍል ነውና ችሮታው ለጉራ አይደለም ለዝና ወይ ደግሞ ለጥቅም ወይ ለምስጋና አይደለም ከአላህ ለማግኘት ነውና አላህ በቁርአን ቃል ገብቶላቸዋልና ቃሉ ቃል ነውና ቀጠረው ጀነቴ አላ ሙሐመድ ሸፊዑል ኡመቲ ሳዕድ ለአብዱራህማን አንተ ወንድሜ ሆይ ያገናኘን ጌታ አልሐምዱሊላህ ለአላህ ብለህ ቤትን ንብረትን ጥለህ አላህ ሽቶ ለኔ ወንድሜ ሆነ ሙሉ ንብረቶችን አካፈልኩልህ ብዙ ተምሮች አሉኝ ሁሉን ወስደህ እሺ በላይ ደግሞ ሌላም ነግርህ ሁለት ሚስቶች አሉኝ አንዱ አልፍታልህ መርጠህና ንገረኝ ደስ የምትልህ እንዴት ሆኜ ልኖር አንተ እንዲሆንህ ነግሮት ልፈጽመው ምን ትለዋለህ ይህ ነው አጃይቡ ታምር አይደለም ወይ ቢባል እንኳን ነፍትን ንብረትን ልስጥህ እንዴት ተብሎ ይባላል ሚስትህን ልፍታልህ አለው አብዱራህማን ስማኝ የምልህ ባረከላሁ ለከ አለ ወማሊህ አላህ በረካውን ይጨምርልህ ቤት ንብረቶችን ይጠብቅልህ እያፈራኸውን ሁሉ ያበርክትልህ የሰጠኝን አንድ ማልቀበልህ ውሰደኝ ገበያ አሰርቼ ላሳየ አጀበኝ ወላሂ የኢማን ውጤት አላ ሙሐመድ ሸፊዑል ኡመቲ የሙሃጅሮች ስደት ያሳዝናል ከቶ እውነትም ንብረቱን ሀብቱን ጥሎ ወጥቶ ወንድሞችን በማግኘት ሁሉን ነገር ረስቶ እንዲህ አይነት ወንድም ያላሰቡት ከቶ ሀብቱን የሚያካፍል ዕድሜ ልኩን ለፍቶ እምቢ ያለው አብዱራህማን ወደ ገበያ ወጣው በአጭር ጊዜ ሰርተው ገንዘብን አገኝቶ ልምዱም ነበረውና እቅዱም ተሳክቶ ነግዶ አትርፎ በአላህ ተረድተው ወዲያው ከአንሳሮች አንዲት ልጅ አግብቶ ወንድሙ ያሰበለትንም አሳክተው ወንድማማች ማለት ዛሬ ትርጉም መጥቶ በቁርአን ጥላ ስር የምገናኝ ጠፍቶ እንደማንም መኖር ያ ታሪክ ተረስቶ ዛሬ ወንድም መጥቶ ለምኖር መልእክቴ አላ ሙሐመድ ሸፊዑል ኡመቲ የሐቂቃ ወንድም የእውነት መሐባ ነበራቸው እነዚያ የነቢይ ባልደረባ በሐቅ ላይ ተዋደው ተባሉ አሳባ አንብበው ሴራቸውን ጀራጅ ይቀባ ላኢላሃ ኢላላህ በቀልባቸው የገባ የጀነት ቤታቸው በዚህ ተገነባ በአንድነት ተሳፍረው ያቂዳን ጀልባ ኋላቸውን ስናይ ሆድን የሚያባባው ዛሬ የጠፋብን ሐቂቃው መሐባ እውነተኛ ኢማን ለኛ ስላልገባ ወለው በከሊማ በቃል ማንግባባ ፍርቃ መባል በሽታ በማላችን ገባ ሁሉም በየፊናው ግራ የተጋባ በሐቅ ላይ መሐባ ማጣት መጎዳቴ አላ ሙሐመድ ሸፊዑል ኡመቲ ወደ እነዚያ ሰዎች ቀልቤን ብመልሰው ምን ሰርተው እንዳለፉ ቆሜ ሳስታውሰው ደግ ተግባራቸውን ታሪክ የማይረሳው የሚፈለግባቸውን ሁሉን አዳርሰው ሰዎች ናቸው ብዬ ባመላልሰው ልዩ አይነት ተፈጥሮ አይደሉም ጨርሶ መልሼ ባውሰው እንደኛው ናቸው ሰው ኢማን ነው ጉዞአቸውን ጣሪያ ያደረሰው ያኡመተል ኢስላም እንደኛው ናቸው ሰው ወደ ራሴ ዞር ራስን ብወቅሰው መኖር መፈጠር ምን ተከመለ ሰው ነገ የሚመልሰው ምንሁን በአላህ ፊት አላ ሐቢቢካ ሸፊዑል ኡመቲ يا فاطر الأرض يا خالق السماء نشكرك يا ربي الحمد لله صلوات الله وسلامه عليه على محمد أنا خاتم الأنبياء اللهم يا رب أنت يا إلهي وديت أنشراቸው በአሳቦቸው ላይ እነ ሙሃጅሮች ቤት ንብረታቸው ላይ ተባረው ሲንከራተቱ በረሃ ላይ
ለዲን ብሎ ወጥቶ በስደት ሀገር ላይ ከፍ ለማድረግ ነው ቃልህን ወደ ላይ አንተ መረጥካቸው የዲኑን አገልጋይ ዕድሜያቸውን ጨረሱ በዳዕዋ ኺድማ ላይ ሪድዋኑላሂ ዐለይሂም ሙእሚን ሙእሚናት ዐላ ሙሐመድ ሸፊዑል ኡመቲ ከፍ በል ምንዳቸው በአንሳሮቹም ላይ ለሙእሚኖች ምሽግ ሆኑ በየስርብ ላይ የአንሳሮች ውለታ በማንም ሙስሊም ላይ የሙእሚኖች ስደት ሲሆን በእነሱ ላይ ከባድ ኃላፊነት ነው ልብ በለዚህ ላይ ሙእሚን ሙእሚናትን ሪድዋኑላሂ ዐለይህ እነዚያ ምርጥ ህዝቦች የሆኑ በአጠቃላይ ያ አላህ ገናኘን በጀነት ሀገር ላይ ከ1400 ዓመት በላይ ስማቸውን ስራቸውን የሰማን ዱንያ ላይ ነገ በአኺራ ፊታቸውን እንድናይ ያ አላህ ገናኘን ተመኘን ባንተ ላይ በዒባዳ ጠንከር አድርገን በዱንያ ላይ እኛንም አድርገን የዲኑን አገልጋይ እንድንቆም አንድ ቀን በእስላም ሰፍ ላይ ካንተ ከተሰጠን ማንም የለም ከልካይ ተመኘን ያ ኢላሂ ቆመን ባንተ ፊት ዐላ ሙሐመድ ሸፊዑል ኡመቲ ለእስላም መስረታ በጣም ብዙ ለፉ አድወል እስላምን በኢማናቸው የገፉ ቀን በዳዕዋ ኺድማ የሚያሳልፉ ሌሊቱን በሶላት ጎናቸው አላረፉ በሰው ልጅ ታሪክ ውስጥ ዝናን ያተረፉ ከአላህ ለመመንዳት እንደዚያ ስለፉ በረሃብ በርዛት ችግር ሲገረፉ አስቸጋሪውን ሕይወት በኢማን ሲገፉ አውቆበታል ንግዱል ጀነት ነበር ትርፉ የጃሂልያን ካባ ከሰው ልጅ ገፈፉ የእስላምን መልእክት ለትውልድ ያተረፉ ከአላህ መልእክተኛ ቃል ሳይዛነፉ ለትውልድ እንዲደርስ ጠብቆ ሲጽፉ ለእኛ እያጨለፉ እያስተላለፉ ኸይርን ያተረፉ ተሸለሙበት ዐላ ሙሐመድ ሸፊዑል ኡመቲ ደግ ተግባራቸው ዛሬ የምታወሱ ሀብት ጉልበታቸውን ለእስላም የለገሱ ዲንን በማገልገል ዕድሜያቸውን ጨረሱ የጃሂልያን ጉልበት እያፈራረሱ የአላህን መልእክት ለሕዝብ ያደረሱ የዲኑን እንቅፋት ከመንገድ ሲያነሱ በአላህ እገዛ ታገሉ ታገሱ ቃላቸውን ጠብቀው ከግብ ያደረሱ ያ አላህ እንደነሱ አርግልን ሀያት ዐላ ሙሐመድ ሸፊዑል ኡመቲ ምርጥ ህዝብ መሆናቸው የተመሰከረ ትውልድ በየተራ ሲያሳልፍ ነበረ ማን ምን እንደሰራ ምን ተገበረ እምቅ ታሪካቸው ያልተዘረዘረ በታሪክ ዑለሞች የተመሰከረ ጣዖት አምላኪዎችን አርጎ እንዳልነበረ በተቅዋ በኢማን ውስጣቸው የዳበረ ለሙሽሪክ ጋጋታ እንዳልተበገረ ቁርአን ነው በእነሱ ላይ የተገበረ ደግ ተግባራቸው ዓለም የዘከረ በሙእሚኖች ሁሉ ማባን ጨመረ ባያምኑም አኖሮ በቀረ ነበረ የስንቶቹ ታሪክ እንደተቀበረ ይከስሩ ነበረ ስንቱ እንደከሰረ የቢላል አስታዋሽ አይኖርም ነበረ ላኪን ተቀበረ በኢማን ውጤት ዐላ ሙሐመድ ሸፊዑል ኡመቲ ሰለላሁ ዐላ ነቢይ ረሕመት ዐላ ሙሐመድ ሸፊዑል ኡመቲ እንደነ ኸሊፋው ሲዲቁል አክበር عند عمر عثمان علي الحيدر وطاط امباسادر مصعب بن عمير سيد الشهداء حمزة الزكر يا عبد الله عبات يا اسمها بالبي سيد زبير يني حواري يالوت نبي المختار اسلام طبقة جعفر الطيار إن بلالنا سيدي عماري آمنون السابقون المهاجر يا مكة مهاجر يا مدينة أنصار يا إبليس انجفرا كلنا سفاري براهم بن مالك وسيد بن حدير سعد بن محاز مجزعة بن ثوري ثم ممنوع سال النبازر يا نبي صاحب أبايو بالأنصاري نعمان بن مكرن مقداد بن ثوري قطر لمسلك ሳይሆን ለኸበር አብዛኛው ወጣት ነው ጥቂት ሰው ሲቀር ዛሬ እነዚህ ሁሉ ታሪክ ስንቀር ያሳለፉት ኸይር ጀዛቸው ጀነት አላ ሐቢቢካ ሸፊዑል ኡመቲ ቁርአናዊ ትውልድ ስናስታውሳቸው አብዛኛው ወጣቶች የሚበዙባቸው ያረጁም ቢሆን ወጣት ነው ህማቸው
የአላህ መልእክተኛ በ40 ዓመታቸው አቡበከር ዑመር ያንሳሉ ከሳቸው ሰይድና አሊ በ10 ዓመታቸው ዑስማንና አብደላህ ኢብኑ መስዑድ እድሜያቸው አርቀምና ዘይድን ጃፈርም ሕይዋቸው ቢላል ሱሄይብ አማር ሰልማንም እድሜያቸው ሙሳብ ብን ሁዘይፋ ለጋ ወጣት ናቸው ለእስላም የጭንቅ ቀን ማይረሱ ናቸው ቁጥሬን አንዘልቀውም በጣም ብዙ ናቸው አላህ ለዲን ኺድማ ስለመረጣቸው እድሜያቸው ወጣት ነው ብሩህ ነው አእምሮአቸው ማስታወሻ ናቸው ለዛሬ ወጣት አላ ሙሐመድ ሸፊዑል ኡመት ወንድሞች እዚህ ጋር ምናስታውሳቸው እንዲያው ለአላህ ብለህ አንብብ ታሪካቸውን ዛሬ በዱንያ ላይ ብንከተላቸው አላህ ሽቶ ነገ ምንገናኛቸው እንወቅ ብርቅዬ ደግ ተግባራቸውን ከመሐባቸው ጋር እንስራ ስራቸው የኳስ ተጫዋችን ዘሩን ስቆጥራቸው እነሱ ያውቁ አንተም አታውቋቸው ዘር መንዘሩን ቆጥረህ ብትርግላቸው ፊኛ ቢያንከባልሉ ላንተ ምንህ ናቸው ከነቢዩ ሰሃቦች ብንጠይቋቸው ግልጽ ነው አብዛኛው እንደማያውቋቸው አውቃለሁ አንዳንዱን እንደሚያስቆጣቸው የኸይር ጊዜያችን ባናባክናቸው መከተል ከሆነ ነቢያችን ናቸው ለዱንያ ለአኺራ ምጠቅመን ሱናቸው በቂያችን ናቸው ካወቅንበት አላ ሙሐመድ ሸፊዑል ኡመት እንግዲህ ልዞር ነው ልመለስቻቸው መዲና ገብቼ ቆም ካልኩባቸው የሙእሚኖች አህዋል ቀጣይ ተግባራቸው ነቢዩል ሙስጠፋ ቀጠሉ ስራቸውን የስኬቱን ጅምር ረጅም ዓላማቸውን መስጂድ ተጠናቀው ከነማረፊያቸው ይበልጡን ለዳዕዋ ምቹ ሆነላቸው አንሳሮች ነቢዩን አርጎ መሃላቸው በሚቻለው ሁሉ አንከባከቧቸው ከህይወታቸው በላይ እንደሚወዷቸው ገና መካ እያሉ ቃል የገቡ ናቸው ወቅቱ ንጋት ነበር ልክለው ደስታቸው ያውስና ኸዝረጅ አንድ የመሆናቸው በጦርነት ታሪካቸው አይለላቸው አላህ በነቢዩ መፍትሄውን ሰጣቸው እስላም ከዚህ ሁሉ አዘግታ ወጣቸው በነቢዩ ጥላ ስር በመሰብሰባቸው በእኹዋ ገመድ ተሳሰሩላቸው አጠናከራቸው ህብረት አንድነት አላ ሙሐመድ ሸፊዑል ኡመት ለእስር በይሁዶች ያልሆነላቸው አጋጅቶ ማጫረስ ስላልተመቻቸው ተሰናከለና ክፉ ተግባራቸው በነቢያችን ላይ ደም ሰራጫይ ናቸው የእሳቸው አካሄድ ተስፋ አስቆረጣቸው ማስመሰል ጀመሩ ሸሩን በሆዳቸው የምቀኝነት በሽታ እያሰቃያቸው እጃቸው ማስገባት ስላልሆነላቸው እውነትም ተጎድቷል ድብቁን ስራቸውን ባራጣ ህዝብን መዝረፍ ቀረባቸው ያኔ ጦር መሳሪያ አምራቾችም ናቸው ጦርነት ከቀረ ያው መጎዳታቸው ሰላም አይሆናቸው እንጉዳጃ ይበቴ አላ ሙሐመድ ሸፊዑል ኡመት ከሙእሚኖች ዳሂ ራቅ ብሎ ወጥቶና ዳዋ ያደረጉ ላክ ጎዳና ሰዎች እየመጡ አቅርብ ለመዲና ለእውነት እጅ ሰጡ በአላህ አመኑና የአላህ መልእክተኛ ህግ አጸደቁና በጋራ የመኖር ደንብ አስቀመጡና ነሳሮች ከአይሁዶች ጋር መጡ ተጠሩና ባይገልባ ህይወት ይኖሩ ነበርና ሳይቃወሟቸው ተቀበሏቸውና ደንቡ የሁሉም መብት የሚያስከብር ነውና ለውጥ በመዲና ተጀመረበት አላ ሙሐመድ ሸፊዑል ኡመት የጸደቀውን ህግ በተግባር ያውሉ ለጊዜው ስርዓቱን ወደው ተቀበሉ ደንቡ ተስማምቶናል ደስ ብሎናል አሉ ለእምነት ለንብረት ስጋት የለም አሉ የአላህ መልእክተኛ ዳዕዋቸውን ቀጠሉ ሰሃቦች መሰሩት ነብሮ ይሰራሉ ሙእሚኖች በመስጂድ ግንባታ ላይ ያሉ የአላህ መልእክተኛ ሲያግዟቸው አሉ በትከሻቸው ላይ ድንጋይ ይሸከማሉ ሸዕር እየገጠሙ አብሮ ያዜማሉ እንደ መርያም ደም ቀን አርፎ ቁጭ ያላሉ ሌት ቀን ይለፋሉ ነቢዩ ረሕመቴ አላ ሙሐመድ ሸፊዑል ኡመት የቁረይሽ ሙሽሪኮች ደግሞ አልተኙላቸው ሙእሚኖች በየስረብ ሰላም ማግኘታቸው በነዋሪዎቿ የመከበራቸው ሙሐመድ ሙስጠፋን መሪ ማድረጋቸው ሁኔታው ቁረይሾችን አሳሰባቸው ዳዕዋው ተምኪን ማግኘት እንቅልፍ ነሳቸው
የመዲናን አህዋል ወሬ ሲደርሳቸው ህዝቦቿ ወደ እስላም እየገቡ ናቸው። ሲሰሙ ጊዜና ስጋት ባዘባቸው ብሎ እስከ መዲና ተከታተሏቸው። ወደ እስላም ያልገቡ ሰዎችን ጠሯቸው። የአይሁዶች መሪዎችን ሰብስበው አነጋገሯቸው። ጀመሩ ከይዲያቸውን ሙሽሪኮች በህብረት አላ ሙሐመድን ሸፊዕ ኡመቲ ሰለላሁ ዐላ ነቢይ ረሕመት አላ ሙሐመድን ሸፊዕ ኡመቲ። እናንተ የእስልም ነዋሪው ናቸው አዲስ ሃይማኖትን ያልተቀበላችሁ እንደ ነብዩ ሰሎል መሪው ናቸው በአባታችሁ እምነት ጽኑ ናቸው። ስወርድ ስዋረድ አያቶቻችሁን የጥንት የቁረይሽ ወዳጅ ሆናቸው እንዴት ጠላቶቻችን ታስገምታላችሁ? ለሙሐመድ ጥላ ከለላ ሰጣችሁ። መካን እንደበታተነ እያያችሁ የእኛ እንደፈረሰ ይፈርሳል ቤታችሁ። ንግግሩ ስህር ነው ያፈርሳል ቤታችሁን። ውሎ አድሮ ገና ትዋረዳላችሁ። እናንተ የቆየ ወዳጃችን ናቸው። የምታረጉት አርጉ ኋላ ይበጅላችሁ። ተከታዩ በዝቶ ጉር ትሆናላችሁ። ጠላቶቻችንን ካላባረራቸው እኛም ተዘጋጅተን ከመጣንላቸው መቼም ጉልበታችን ታውቁታላችሁ። ከነሱ ጋር አንድ ላይ እሳት ልንዶላችሁ አይቀርም። መፍትሄውን ፈልጉ ራሳችሁ አውጡ ካገራችሁ። የሁሉም ጠላት አላ ሀቢቢካ ሸፊዕ ኡመቲ። የእስልም ሙሽሪኮች ቁረይሾችን ፈሩ። የአገር ሽማግሌዎችን እየጠሩ ሁኔታው አስጊ ነው መባባል ጀመሩ። ቁረይሾች ሊወጉን ነው መፍትሄውን ፍጠሩ ብሎ መዲና ውስጥ በሰፊው አስወሩ። የአካባቢ መንደር ዞሩ አስተባበሩ። በተለይ አይሁዶች በጣም አከረሩ። የእስላምን መስራት ይጠሉም ነበሩ። ሙእሚኖችን በማስፈራራት ጀመሩ። በስደተኞች ላይ ስጋት አሳደሩ። ማስጠንቀቂያ ነገር እየሰነዘሩ እሰቡበት ሰላም እንዲሆን ሀገሩ አይቀርም እንግዳ ከዚህ የመባረሩ እያሉ አንሳሮችን ማግባባት ሞከሩ። የመዲና አንሷሮች በአቋም ጠነከሩ። ነቢያችን ሰምተው ሄዱ አነጋገሩ። ማሹዩኸውም እየተሻወሩ ከሹራ በኋላ አምሩን አስቀየሩ። ያሉትን ብሏቸው ጉዳዩን አስቀሩ። ቁረይሾችም ሰምተው በንዴት አረሩ። ባይሳካም ነገሩ አልተውም ልፋቴ አላ ሀቢቢካ ሸፊዕ ኡመቲ ሰለላሁ ዐላ ነቢይ ረሕመት አላ ሙሐመድ ሸፊዕ ኡመቲ ሰለላሁ ዐላ ነቢይ ረሕመት አላ ሙሐመድ ሸፊዕ ኡመቲ። ቁረይሾች ያሉትን ማድረግ ተሳናቸው። ጎሳዎችን ዞሮ አስተባበሯቸው። ለመዲና ይሄል እንዳይገባላቸው ሙሐመድን ከነ ተከታዮቻቸው የመዲና ሹሞች ይዞ ካልሰጧቸው እንደ ማዕቀብ ነገር ተደረገባቸው። ማዕቀቡ እንደ በፊት አልዘለቀላቸው። የአላህ መልእክተኛ አሉ ማላቸው አስማምተው የመምራት ብቃት ስላላቸው ብዙ አማራጮችን አስቀመጡላቸው። የማዕቀቡን ጥቃት ከሸፉባቸው። የሙሽሪኮች ሐሳብ ስመክንባቸው ደግሞ ተደብቀው ነቢይ ሊገሏቸው። ሙእሚኖች አወቁ ድብቅ እቅዳቸው። ነቢዩን በተራ እየጠበቋቸው አላህ በቁርአኑ ዋስትና ሰጣቸው። ከሰው ጥቃት ሁሉ እንደጠበቃቸው ወላሁ ያሲሙከ ሚነናስ አላቸው። ከዚያ በኋላማ ሰው አልጠበቃቸው። በሕይወት እስካሉ ሙሉ ሀያታቸው እስከውም ምርጫቸው ወደ አላህ ረሕመት አላ ሙሐመድ ሸፊዕ ኡመቲ። የኢብሊሱ ጭፍራ የሙሽሪኮች ከይድ አልሳካላቸው ያሰቡት እቅድ። በመዲና ሙእሚኖችን ማዋረድ አድማ ቢያደርጉም ቀረ ከመንገድ። ፉከራና ዛቻ ምንም ላይ ፈይድ። የመካ ሹሞ ቢያውጣ ቢያወርድ በዚያው መጥፎ ጊዜ ሰየድና ሳድ መሪ የነበረ ላውስ ነገድ አምነዋል አላ ጠሪቀት ሙሐመድ። ሐጅ ለማድረግ ነው ወደ መካ ሲሄድ ሰፍዋን ጋር ይተዋወቃሉ በንግድ። አብሮ ካዕባ ዙሪያ ለጠዋፍ ሲሄድ አንዱ አግኝቶ ሳድን ቆሞ ዛተበት አላ ሙሐመድ ሸፊዕ ኡመቲ
ሳዕድ በካዕባ ዙሪያ ሲዞር በጠዋፍ ላይ አባጃል አግኝቶት ሳዕድ መሆኑን ሲያይ እንዴት መካ ድረስ ዘልቀህ ትመጣለህ? ለጠላቶቻችን መጠጊያ የሰጠ መካ ውስጥ ሰላም ጠዋፍ ታደርጋለህ። ከሰፍዋን ጋር ባትሆን ዋጋህን ታገኛለህ። ክብር ለሱ ይሁን ምን ታረገዋለህ? መለሰለት ሳዕድም አንተ ምንድነህ? ጥቅምና ጉዳት ያልተለየልህ ያልከውን ብታደርገው እውነት ወንድነህ። የሻም መንገድ ጉዞ አከልተመልህ በየት እንደምትሄድ ገና ታያለህ። ሰፍዋን ከለከለው ያሻውን ብልህ ማንም አይነካም ከኔ ጋር እስካለህ። ተናዶን አባጃል ተናገረህ ይቅርታ አድርግላት እንዳውለነ ብለህ ድንገት እውነት መስሎ አታስብ ክፋት አላ ሙሐመድ ነቢይ ረሕመት ዛቻ በአዲስ መልክ እያየለባቸው ሙናፊቆች ከውስጥ ሲያስቸግሯቸው ሳያምኑ አምነናል ያሉ ባፋቸው አብደላ ብኑ ሰሉል ያተንኮል መሪያቸው አስመሳይ ሙናፊቅ ቆሞ ከጎናቸው የውጭ ጠላቶች ያው የታወቁ ናቸው። የውስጥ አስመሳዮች አደገኞች ናቸው። አላህ ለነቢዩ መልእክት ላከላቸው ማን ሙናፊቅ እንደሆነ ጠቁማቸው። እገሌና እገሌ ተከነስም ስማቸው ሙእሚኖች ላይ ተንኮል እንዳሰቡባቸው ቁረይሾች በምስጢር ሲያስተባብሯቸው ሙእሚኖች በንቃት ሲከታተሏቸው ሳይፈቱ እስከ ማደር የጦር መሳሪያቸውን አላህ ለነቢዩ ብስራት ላከላቸው። ጠላትም መከላከል ፈቀደላቸው ቁጥራቸው ቢያንስም እንደምረዳቸው አልዕዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን ቃል ገባላቸው እንደሚያግዛቸው ቁረይሽማ ጥቃት አላ ሙሐመድን ሸፊዑል ኡመቲ እቅዳቸው ከሽፎ ሳይሳካ ሲቀር ደግሞ በአዲስ መንገድ ወደ ሌላ ነገር ከአይሁዶቹ ብቻ ይገናኙ ጀመር። ከውስጥ ሆነው እነሱ ጥቃት ለመሰንዘር ከመሪዎቻቸው በምስጢር መናገር መካ ድረስ ጠርቶ ጉዳዩን በማበር በነቢያችን ላይ ኃይል ማስተባበር አሉ ሳናስወግድ የለም ውሎ ማደር እሱን ከነ ተከታዮቹ እንዳልነበር ማጥፋት አይሳነንም ካለ መተባበር ከውስጥም ከውጭም ኃይል ማጠናከር ወሬው ነብዩ ጋር ይደርሳቸው ነበር። ሁሉን የሚያውቃሉ እያንዳንዷን ነገር እውነትን ለመቅበር ሲንቀሳቀሱት አላ ሙሐመድ ሸፊዑል ኡመቲ እዚህ ነው ወንድሞች ለዛሬ ማብቃችን ለቀል ሐምዱ ብለን ለአላህ ምስጋናችን ማቅረብ ግድ ይለናል ደጋግመን ሁላችን ሙሐመዱል አሚን ደጉን ነቢያችን ኡመታቸው የመሆን እድል ማግኘታችን አላህ ማባቸውን ይስጠለሁላችን። መውደድ ስባል ብቻ አይደለም ባፋችን ማንነታቸውን እንወቁላችን። ባዘዙት መታዘዝውን ተግባራችን ከከለከሉት መከልከል ግዳጃችን ሱናቸውን በመከተል ነው ውዴታችን። ለሳቸው መሐባ ይከፈት ልባችን አላህ ሁቡ ነብይ ይስጠለሁላችን። صلى الله على نبي الرحمة على محمد شفيع الأمة سنة مكتان قد نولاجن سنسجر سنجر سنمران ورواجن የእስላም ቤት ይሁን ማረፊያ ጎጆአችን ጥሩ ልጅ እንሁን ለወላጆቻችን እንደግ ባለቤት እንሁን ለቤታችን መሐባ ይኑረን ለእርስ በራሳችን አህለ ላኢላሃ ኢላላህ ከወንድሞቻችን አላህ በኸይር ላይ ያቆየን እድሜያችን ያ አላህ ሁላችን አርገን የጀነት አላ ሙሐመድ ሸፊዑል ኡመቲ መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማስለበልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይህቺኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ሙስሊም ሙስሊማት አላ ሙሐመድ ሸፊዑል ኡመቲ መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነብ አልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይህቺኑ መናገር
አላህ ረድቶኝ እንጂ እቺኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ወራህመቱላሂ አላ ሙሐመድ ነብይ ረህመት እዚህ ነው ወንድሞች ለዛሬ ማብቃችን ለከል ሐምዱ ብለን ለአላህ ምስጋናችን ማቅረብ ግድ ይለናል ደጋግመን ሁላችን ሙሐመዱል አሚን ደጉን ነብያችን ኡመታቸው የመሆን ድል ማግኘታችን አላህ ማባቸውን ይስጠለሁላችን መውደድ ስባል ብቻ አይደለም ባፋችን ማንነታቸውን እንወቁላችን ባዘዙት መታዘዙን ተግባራችን ከከለከሉት መከልከል ግዳጃችን ሱናቸውን በመከተል ነው ውዴታችን ለሳቸው መሐባ ይከፈት ልባችን አላህ ሁቡ ነብይ ይስጠለሁላችን صلى الله على نبي الرحمة على محمد شفيع الأمة سنة مكتان قدنا ሁላችን ስንሰግድ ስንነግድ ስንመራን ወራችን የእስላም ቤት ይሁን ማረፊያ ጎጆአችን ጥሩ ልጅ እንሁን ለወላጆቻችን እንደግ ባለቤት እንሁን ለቤታችን መሐባ ይኑረን ለእርስ በራሳችን አህለ ላ ኢላሃ ኢላላህ ከወንድሞቻችን አላህ በኸይር ላይ ያቆየን እድሜያችን ያ አላህ ሁላችን አርገን የጀነት አላ ሙሐመድ ሸፊዑል ኡመት መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነብ አልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይህቺኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ሙስሊም ሙስሊማት አላ ሙሐመድ ሸፊዑል ኡመት